እንደምናላችሁ ከትንሣኤ እስከ ዳግም ትንሣኤ ያሉት ዕለታት ስያሜዎችና ታሪካዊ አመጣጣቸው ከትንሣኤ ሌሊት 1 ሰዓት ጀምሮ እስከ ዳግም ትንሣኤ ያለው ሳምንት የፋሲካ ምስጢር የተገለጠበት ከግብፅ ወደ ምድረ ርስት ከሲኦል ወደ ገነት መሻገርን የሚያመላክት ሳምንት ነው። ለፋሲካ የሚታረደውን በግ ፋሲካ ይባላል። ዘዳግም ምዕራፍ 16 ቁጥር 2፣ ምዕራፍ 5 ቁጥር 6። ፋሲካ ማለት ደግሞ ማለፍ ነው። ኢየሱስ ክርስቶስ የተሰቀለበትም ሳምንት የፋሲካ ሳምንት ነበር። ሉቃስ ምዕራፍ 22 ከቁጥር 14 እስከ 16፣ ዮሐንስ ምዕራፍ 18 ከቁጥር 35 እስከ 40። እርሱም ንጹሕ የእግዚአብሔር በግ ሆኖ ደሙን ስላፈሰሰልን ፋሲካችን ክርስቶስ ተባለ። ብሉይ ደግሞ የሐዲስ አምሳል ነው። ይኸውም ሙሴ የእስራኤልን ሕዝብ ባሕረ ኤርትራን ካሻገራቸው በኋላ ወደ ምድረ ርስት፣ ነፍሳት ደግሞ በክርስቶስ መሪነት ከሲኦል ወደ ገነት መግባታቸውን የሚገልጽ ነው። ዕለቱም ሙሴ የወልደ እግዚአብሔር፣ በትረ ሙሴ የመስቀል ምሳሌ፣ ግብፅ የሲኦል የገሃነመ እሳት፣ የፈርዖን የዳቢሎስ ሰራዊቱ የሰራዊተ ዳቢሎስ፣ እስራኤል የምእመናንና ባሕረ ኤርትራ የባሕረ ሲኦል ምሳሌ ነው። ሰኞ ማዕዶት ወይም ጸአተ ሲኦል። ማዕዶት የቃል ትርጓሜ መሻገር ሲሆን በዚህ ቀን ቤተ ክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሻገራቸውንና ፋሲካችን ክርስቶስ መሆኑን ታስባለች። ማክሰኞ ቶማስ። ቅዱስ ቶማስ በጦር የተወጋ ጎኑን፣ በቅኖት የተቸነከረው እጁና እግሩን ካላየሁ አላምንም በማለቱ ክርስቶስም ጣትህን ወደዚህ አምጣና እጆችን እይ፣ እጅህንም አምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሁን ብሎታል። ቶማስም ጌታዬ አምላኬ ብሎ በመለሰ ጊዜ ጌታችን ኢየሱስም ስላየኸኝ አመነህን? ሳያዩ የሚያምኑ ብፁዓን ናቸው አለው። ዮሐንስ ምዕራፍ 20 ከቁጥር 27 እስከ 29። ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተ ክርስቲያን ዕለቱን ቶማስ ብላ ታስበዋለች። ዲዲሞስ የተባለ ከ11 ደቀ መዛሙርት አንዱ ቶማስ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለሁላችሁ ይሁን ባላቸው ጊዜ ከእርሳቸውም ጋር አልነበረም። ከ12ቱ ሐዋርያት አንዱ ማቴዎስ ምዕራፍ 10 ከቁጥር 2 እስከ 3። ቶማስ በአራማይክ፣ ዲዲሞስ በግሪክ መንታ ማለት ነው። ዮሐንስ ምዕራፍ 20 ቁጥር 24። ቶማስ በቤተ ክርስቲያን ታሪክ በፋሪስና በህንድ ወንጌል እንዳስተማረ ይነገራል። ለቶማስ ጎኑን እንዲዳስስ የፈቀደው ለሌሎችም ቅዱሳን ሐዋርያት የተቸነከረውን እጅና እግሩን ያሳየው ካህናት ስጋውና ደሙን እንዲፈትቱ ነው። ዮሐንስም በእጃችን ዳሰስ ነው ብሏል። ሉቃስ ምዕራፍ 24 ቁጥር 39። ለማርያም መግደላዊት ግን የተነሳ ዕለት አትንኪ ማለቱ ለሴቶች ስጋውና ደሙን መፈተት አልተፈቀደም ሲል ነው ብለው ሊቃውንት ያትታሉ። አትንኪን ገና ወደ አባቴ አላረገሁምና፣ ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁም አርጋለሁ አለኝ ብለሽ ንገሪያቸው አላት። ዮሐንስ ምዕራፍ 20 ቁጥር 17። ገቦ መለኮቱን የዳሰሰች እጁ በሕይወት ትኖራለች። በህንድ ሀገር ከታቦት ጋር በመንበር ላይ ትኖራለች። በየዓመቱ በእመቤታችን በዓል በአስተርዮ ሊያጥኑ ሲገቡ የሚሾመውን ወጥታ ቀኝ እጁን ትይዘዋለች። ዓመት አገልግሎ ያርፋል። ሮኦብ አልዓዛር። አልዓዛር ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። የስሙ ትርጓሜ እግዚአብሔር ረድቷል ማለት ነው። ዮሐንስ ምዕራፍ 11 ከቁጥር 7 እስከ 48። አልዓዛር የሞተው መጋቢት 17 ነበር። እህቶቹም ክርስቶስ እንዲመጣ መልእክት ልከውበት ነበር። ክርስቶስ ግን በአራተኛው ቀን ማለትም መጋቢት 20 መጥቶ ከሞት አስነስቶታል። ዮሐንስ ምዕራፍ 11 ቁጥር 44። ፋሲካውንም በወዳጁ በአልዓዛር ቤት ያከብር ዘንድ ከደቀ መዛሙርቱ ጴጥሮስና ዮሐንስን አስቀድሞ ላከ። ከዚያም በአልዓዛር ቤት ሆኖ የሐዲስ ኪዳንን ሥርዓት ምስጢረ ቁርባንን ሰርቶ ለደቀ መዛሙርቱ አሳያቸው።
አልዓዛር ከተነሳ በኋላ በሐዋርያት ኤጲስቆጶስነት ተሾሞ 40 ዓመት አገልግሎ ግንቦት 27 ቀን አርፏል። አዳም ሐሙስ። አዳም የመጀመሪያው ሰውና የሰው ሁሉ አባት ነው። በስድስተኛው ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከእርሱ ተገኝቷል። በዚህ ዕለት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ ዘፍጥረት ምዕራፍ 3 ቁጥር 15 አዳም ከነልጆቹ በክርስቶስ ሞትና ትንሣኤ ነፃ ስለመውጣቱ ይታሰብበታል። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳምን ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለት እንደነበር በቀሌምንጦስ ተጽፏል። አዳምና ሔዋን በገነት 7 ዓመት ከቆዩ በኋላ ትእዛዙን በመተላለፋቸው ከኤደን አስወጣቸው። ኩፋሌ ምዕራፍ 4 ቁጥር 16፣ ዘፍጥረት ምዕራፍ 3 ቁጥር 23። ብዙ ተባዙ ያለው ቃል እንዳይቀር በምድር ላይ ወርደው ልጆችን ወለዱ ይላል። የተወለዱትም ልጆች በቁጥር 60 እንደሆኑ አንደኛ መቃርስ ምዕራፍ 28 ቁጥር 6። የተወለዱት ልጆችም ደጎችና ክፎችም እንደነበሩ በአቤልና በቃየል ታውቋል። ዘፍጥረት ምዕራፍ 4 ቁጥር 8። አዳም በዚህ ዓለም 930 ዓመት ኑሮ ቅድመ ልደተ ክርስቶስ በ4570 ሚያዝያ 6 ቀን አርፏል። አርብ ቤተ ክርስቲያን። አርብ የእግዚአብሔር ቅድስት ማደሪያ በሆነችው ቤተ ክርስቲያን ትሰየማለች። ይህም ሁሉም ምስጢራተ ቤተ ክርስቲያን የተፈጸመባት ዕለት በመሆኗ ነው። ዕለተ አርብ የሥራ መከተቻ፣ ምዕራብና መግቢያ በሚሉ ስያሜዎች ትጠራለች። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በምልክተ መስቀል ያደረገውን ታምር፣ በመስቀሉ ድህነትን እንዳሳየ፣ በቀራንዮ የሕንፃዋ መሠረት እንደተተከለላትና ሥጋ መለኮቱ እንደተቆረሰላት፣ ልጆቿን ከማኅፀነ ዮርዳኖስና ከአብራ ከመንፈስ ቅዱስ የምትወልድበት ማየገቦ እንደፈሰሰላት ተገልጾባታል። ኤፌሶን ምዕራፍ 2 ቁጥር 19፣ ራእይ ምዕራፍ 1 ከቁጥር 6 እስከ 8። ቅዳሜ ቅዱሳት አንስት ተብሎ ይጠራል። ይህም ስያሜ በስቅለት ዕለት በልቅሶና በዋይታ የሸኙትን ሉቃስ ምዕራፍ 23 ቁጥር 27፣ በዕለተ ትንሣኤ ሽቶና አበባ ይዘው ወደ መቃብር የገሰገሱትን፣ ከሁሉም ቀድሞ ጌታችን በዕለተ ሰንበት ተነስቶ ለተገለጸላቸው ማርያም መግደላዊት፣ የታናሹ ያዕቆብና የዮሳ እናት ማርያም፣ የዘብዴዎስም የልጆቹ እናት ሰሎሜንም መታሰቢያ ለማድረግ ነው። ከሳምንቱ በመጀመሪያቱ ቀን ያዘጋጁትን ሽቶ ይዘው እጅግ ማለው ወደ መቃብሩ ሄዱ። ሌሎችም ሴቶች አብሯቸው ነበሩ። ሉቃስ ምዕራፍ 24 ቁጥር 1። እሁድ ዳግም ትንሣኤ። ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩት ቤት ደጅ ተቆልፎ ሳለ ጌታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ማቴዎስ ምዕራፍ 20 ቁጥር 19። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተሰውሮ ከሰነበተ በኋላ በዕለተ እሁድ በዝግ ቤት እንዳሉ ዳግም ተገለጸላቸው። ስለዚህም ዳግም ትንሣኤ ተባለ። በሞቱ ሞትን የሻረው ክርስቶስ ነው። ወስብሐት ለእግዚአብሔር። ይቆየን።